ደግሞ ማሳያችሁ ባለቤቴን ለማገዝ እንጀራ እየጋገርኩ ነው። ይሁት አሜሪካ ውስጥ ማለት ነው። ብዙ አትሳቁ ተብለናል። ብዙ ስንስቅ መንግስት የደላን ይመስሏል ስለተባለ ሰላም ሰላም፣ እንዴት ናችሁ? እኔ ልውል እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እዚህ ጋር የምታዩት ገንፎ እንዴት እንዳዘጋጀው ነው የምናየው። ይሄንን ገንፎ እንግዲህ ከኢትዮጵያ በመጣ የገንፎ እህል ያዘጋጀሁትኝ። አዘገጃጀቱን እስከ መጨረሻው አብረን እንከታተል። እንግዲህ ጾም በጾም ውስጥ ቅዳሜና እሁድ ያው ቁርስ ይበላል አይደል? ለቅዳሜና እሁድ ገንፏችንን እንዴት በምን ዘዴ ማባያውን ነው እንግዲህ ዛሬ ሰርቼ የማሳያችሁ ማለት ነው። እንዲሁም ደግሞ በጣም የምትወዷቸው የሚያዝናኑ የሚያስደስቱ እዚህ ቪዲዮ ውስጥ ብዙ አስተማሪ ነገሮችንም ያገኛሉ። እንዲሁም ደግሞ የሚያስቁ ብዙ ነገሮች አሉና ፈታ ያደርጓቸዋል። አብረን እንከታተል። እስከ መጨረሻ አብራችሁን ቆዩ። እንግዲህ እዚህ ጋር እንደምታዩት በመጀመሪያ በገንፎ እህል የተዘጋጀውን ገንፎ ይሄው በደንብ አድርጌ 2-3 እየከደንኩ አብስዬ በደንብ አገንፍቼዋለሁኝ። እንደምታውቁት እንግዲህ ኢትዮጵያ ውስጥ ያው የገንፎ እህል ከተለያየ የጥራጥሬ ዘር የሚዘጋጁ ጤናማ የሆነ የገንፎ እህል እሱን የተጠቀምኩትኝ። አሁን እንዳያችሁት አገንፍቼ ጨርሼ እንደዚህ አሳምሬ አቀርበዋለሁ ማለት ነው። በመጀመሪያ የተጠቀምኩት ቺያ ሲድ፣ የቺያ ሲድን ተቆልቶ የተወቀጠ ቺያ ሲድ 1 የሾርባ ማንኪያ፣ እንዲሁም ደግሞ ተልባ 1 የሾርባ ማንኪያ፣ ተልባውም እንዲሁ ተቆልቶ የተፈጨ። በመቀጠል ደግሞ 1 የሾርባ ማንኪያ በርበሬ ወይም ደግሞ እናንተ ሚጥሚጣንም መጨመር ይቻላል። ከዛ ኮረሪማ 1 የቡና ማንኪያ ኮረሪማ፣ እንዲሁም ደግሞ ሩብ የሻይ ማንኪያ የሚሆን ቆንዶ በርበሬ ተጠቅሜያለሁ። እንግዲህ ማጣፈጫውን እናንተ በምትፈልጉት ዘዴ ማጣፈጫ መጨመር ትችላላችሁ። አሁን ይሄንን እንግዲህ እኔ የምበጠብጠው በቨርጂን ኦሊቭ ኦይል ነው የምበጠብጠው። እናንተ ባላችሁ በምትፈልጉት በአቮካዶ ኦይል ወይም ደግሞ ባገኛችሁት ኦይል መደባለቅ ትችላላችሁ ማለት ነው። አሁን ይህንን እንግዲህ በደንብ አድርጌ ደባልቀዋለሁ። እዚህ ውስጥ እናንተ ከፈለጋችሁ የናትስ በተር የሎዝ ቅቤ ማለት ነው እሱም መጨመር ይቻላል። የምትፈልጉትን አይነት ጤናማ የሆኑ ነገሮችን መጨመር ይቻላል። ግን እኔ እንዳማራጭ የአሲዱና ተልባው በጣም ጤናማ ነው ብዬ ስላሰብኩኝ በዚህ ነው ያዘጋጀሁትኝ። አሁን እንግዲህ ይሄንን በማቅረቢያችን ላይ እንገለብጠዋለን። እንደዚህ በማቅረቢያ ላይ ካገለበጥኩኝ በኋላ እንግዲህ ከገንፎ ጋር አብረን አቅልበን እንደሚበቃን እያደረግን መጠቀም እንችላለን ማለት ነው። ይሁት እንዴት እንደሚያምር ቴስቱ በጣም ይጣፍጣል። ቅቤን የሚያስንቅ ቅቤ ምን አባቱ የሚያሰኝ ጤናማ የገንፎ ማባያ ነው። እንዲሁም በጾምም ጊዜ ይሄንን ለጤናችሁ ጥሩ ስለሆነ እንደዚህ መጠቀም ትችላላችሁ። በቺያ ሲድ እና በተልባ በጣም ልዩ የገንፎ አይነት ነው። እንግዲህ እዚህ ጋር ይኸው እንግዲህ እያጣጣምኩ ቀስ እያሉ ከእናንተ ጋር እየተመገብኩኝ አብረን እንግዲህ የሚያዝናናንንና እንዲሁም አስተማሪ የሆኑ ነገሮችን አብረን እንከታተላለን። ትወዱታላችሁ፣ በእውነት ትወዱታላችሁና ቅዳሜ ይሄንን ቁርሳችሁን ሰርታችሁ ተመገቡ። ጾሙ ሳይፈታ በፊት ቀመሱ ትላለሁኝ። በተረፈ መልካም የተቀደሰና የተባረከ የሕማማት ሳምንት እንዲሆንልን ለሁላችሁም እመኛለሁኝ። ጾሙ የበረከት የሰላም የጤና እንዲሆንልን እየተመኘሁኝ እንግዲህ ገንፎዬን በእንደዚህ መልክ ከእናንተ ጋር አብሬ እየተዝናናን እንዲሁም ቁም ነገሮችን እየተማማርን አብረን እዚህ ቪዲዮ ውስጥ አብረን እንቆያለን። እንግዲህ እንብላ ብያለሁኝ። አብረን እንብላ። ወደ የሚቀጥለው ፕሮግራም ወስዳችኋለሁኝ።
መልካም የተባረከ ጊዜ ተመኘ። የምትተዋቸው ሴቶች አደራ ተጠንቀቁ። He tried it. የሴት ነገር ያለ የሌለ ጉልበታቸው ነው እንግዲህ ተጨነው የገቡት። መኪናው ግን ሲሄድባቸው እነሱ ተጠቅጠለ። ይሄ በጣም የሚያስቅ ፈን ያለው ነው። ሰርግ ላይ ይመስለኛል። የ27 ልጆች አባት ስለሆነውና ከዘበኝነት ተነስቶ የናይሮቢ ሳሙና ማምረቻ ፋብሪካ ባለቤት ስለሆነው ስለ አቶ ሀብታሙ ፊልም ስለሚመስለው ታሪክ ስንነግራችሁ የደከማችሁ ብርታት፣ ተስፋ ያጣችሁ እምነት እንደምታገኙ አንጠራጠርም። ሀብታሙ አብዱ እባላለሁ። ናይሮቢ የጽዳት ዕቃ ማምረቻ ካምፓኒ ባለቤት። ከዓመታቶች በፊት ለተሻለ ኑሮ ብሎ ወደ አዲስ አበባ ከክፍለ ሀገር የመጣው አቶ ሀብታሙ ህይወት እንዳሰበው አልሆንለት ይልና በዘበኝነት ኡራኤል አካባቢ ይቀጠራል። ትንሽ ከሰራ በኋላም ከስራው ይባረራል። ይሄኔ ነበር የአቶ ሀብታሙ ፈተና አንድ ብሎ የጀመረው። በሰዓቱ ጎዳና ላይ ከመውጣት ውጭ አማራጭ የሌለው አቶ ሀብታሙ የጎዳና ህይወትን አንድ ብሎ ጀመረ። ከ22 ሲኤምሲ ድረስ ምግብ ፍለጋ በእግር መንከራተት፣ ምግቡ አልገኝ ሲል ቆሻሻ ገንዳ ሄዶ መፈለግ፣ እንደዛም ሆኖ የተገኘውን ምግብ በጎረምሶች መቀማት ከጎዳና ህይወት ፈተናዎች ውስጥ ትንሹ ነበር። በዚህ አይነት ህይወት ውስጥ 3 ዓመታቶች አለፉ። አንድ ቀን ጠዋት ግን እንዲሆነ ቦሌ መድኃኔዓለም አካባቢ ምግብ ፍለጋ ይወጣና ይቀመጣል። ወደ ተቀመጠበት ቦታም አንድ አማርኛ ትንሽ ማውራት የሚችል ሱዳናዊ ይመጣና ምን ሆኖ እንደሆነ ይጠይቀዋል። ሀብታሙም ታሪኩን ያጫውተዋል። ሱዳናዊውም በሀብታሙ ታሪክ ልቡ ተነክቶ የዛሬ ወር በዚህ ሰዓት እዚህ ቦታ ላይ ጠብቀኝ፣ መጥቼ እኔ ጋር ይዤ ሄድና ስራ ትሰራለህ፣ የተሻለ ህይወት ትኖራለህ ብሎ ቃል ገብቶለት ይሰነባበታሉ። አቶ ሀብታሙም የአንድ ወሩን ጊዜ መዳረሻ እየቆጠረ ማደሪያና መዋያውን እዛው ቦሌ መድኃኔዓለም አካባቢ በማድረግ መጠባበቅ ጀመረ። ቀኑ ደረሰ። ያደግ ሱዳናዊም ባለበት ቀንና ሰዓት ቦታው ላይ መጣና ወደ ሱዳን ይዞት ሄደ። አቶ ሀብታሙ ካርቱም ከገባ በኋላም ሽቶዎችን እየቀመሙ የመሸጥን ስራ ከነሱ የተማረ አብሯቸው መስራት ጀመረ። የነጋዴነትንና የኬሚስትነትን ስራ ለአመታት በደንብ ከተማረ በኋላ እንደ አባት የሚያያቸውን ሱዳናዊው ሼህ ሐሰንን አሁን ወደ ሀገሬ ሊሄድ ብሎ ይጠይቃቸዋል። ሼህ ሐሰንም ደስ ያላቸው 10 ሺህ ብር ሰጥተው ገላባት ድረስ ሸኝተውት ይመለሳሉ። ሀብታሙም ጎንደር ከተማ ገብቶ አዲስ ህይወት ጀመረ። በያዛት 10 ሺህ ብርም ከመተማ ሽቶዎችን አምጥቶ ጎንደር ላይ ለመሸጥ ወደ መተማ ሄዶ ሽቶዎቹን አስጭኖ ሲመጣ ሽቶዎቹ ወድቀው ሁሉም ይሰባበራሉ። አቶ ሀብታሙም ባዶ እጁን ይቀራል። እዛው ጎንደር ውስጥም የቀን ስራ መስራት ጀመረ። እየሰራ ባጠራቀመውም ገንዘብ ወደ አዲስ አበባ ሄዶ ኬሚስት እንደሆነና ሽቶዎቹን መቀመም እንደሚችል ለተለያዩ ሰዎች ቢናገርም እድል የሚሰጠው በማጣቱ የሸክም ስራና ሊስትሮነትን አዲስ አበባ ላይ ድጋሚ ጀመረ። በዚህ መሃል እንጀራ የሚገዛበት ሱቅ ውስጥ አሁን እናቴ ብሎ ከሚጠራት ሴት ጋር ይተዋወቅና ወደ ፍቅር ህይወት ይገባል። አንድ ላይ መኖር ይጀምራሉ። የሱቋን ገንዘብም አስቤዛ አድርገው ይጨርሷታል። በመሃል ባለቤቱ ታረግዛለች። አሁን የቤተሰብ ኃላፊ የሆነው ይህ ሰው ሽቶዎችን ለመነገድና ህይወታቸውን ለማቃናት ወደ ጎንደር ቢመለስም አሁንም ህይወት እንዳሰበው አልሆነለት ይልና እዛው ጎንደር ላይ የቀን ስራውን ድጋሚ ይጀምራል። እየሰራም ትንሽ ገንዘብ ካጠረቃቀመ በኋላ ከአከራዩም ገንዘብ ይበደርና ከመተማ ሽቶዎችን አስጭኖ አዲስ አበባ ላይ ለመነገድ በጉዞ ላይ እያለ የነበረበት ሚኒባስ ይገለበጥና ከነበሩት 12 ሰዎች ውስጥ እሱ ብቻ በህይወት ይተርፋል። እጅ ለብቻ አንገት ለብቻ እግር ለብቻ ነው የተለቀመው። አሁንም ወደ ሚስትና ልጁ
ባዶ እጁን ይመለሳል። አሁንም እጅ ሳይሰጥ አዲስ አበባ ላይ ሚስማር እየለቀሙ መሸጥ፣ ሲሚንቶ መሸከምና የቀን ስራን እየሰራ 3000 ብር አጠራቅሞ ለንጽህና መጠበቂያ የሚሆኑ ኬሚካሎችን በመግዛት እየቀመመ መሸጥ ይጀምራል። ካፒታሉ አድጎለት 10000 ብር እንደደረሰም በ10000 ብሩ ድጋሚ ኬሚካሎችን ገዝቶ ያመርታል። ታዲያ ከዚህ በፊት ያስረክበው የነበረው በዳማስ እየዞረ የሚሸጠው ደንበኛው የ10000 ብሩን ዕቃ በዱቤ ተረክቦ ድብዛውን ያጠፋል። አቶ ሀብታሙም የኬሚስትነት ህልሙን ብቻ ይዞ ባዶ እጁን ቀረ። ከመጠንከር ውጭ አማራጭ እንደሌለው ለራሱ የተናገረ አሁንም ይሞክራል፣ አሁንም ይወድቃል። እንዲህ እያለ አሰልቺ ህይወት ቀጠለና አንድ ቀን ግን ለብዙዎች ሞት ይዞ የመጣው ክፉ ነገር ለእርሱ በረከትን ይዞለት መጣና የአንድ ግዙፍ ፋብሪካ ባለቤት አድርጎት ከሚሊዮነሮች ተርታ አሰለፈው። አቶ ሀብታሙ አሁን እንግዲህ በቃ የሚፈልገው ደረጃ ደርሶ ሀብታም ሆኗል ማለት ነው። ሀብታሙ እንደስሙ ሀብታም ሆኗል። ደስ አይልም በእውነት። ከዚህ ቀጥሎ የሚቀጥለው ደግሞ በሚቀጥለው ቪዲዮ በሚያሙ በጣም ረጅም ታሪክ ስለሆነ ደግሞ በሚቀጥለው ከዚህ ቀጥሎ ምን እንደደረሰ ይዘን እንመጣለን። ዛሬ ደግሞ ማሳያችሁ ባለቤቴን ለማገዝ እንጀራ እየጋገርኩ ነው። እዩት፣ አሜሪካ ውስጥ ማለት ነው። ያያችሁት ማለት እንጀራ ስንጋግር እንደዚህ ከተጋገርነው በኋላ ይሄው የጋገርነው እዚህ ጋር ላሳያችሁ። ቆይ እንዳትሄዱ ይሄው ከጋገርኩት እንጀራ እዩት። እንደዚህ እንጀራ እየጋገረ የሚያበላ ባለስልጣን እንግዲህ ባለሙያ ወንዶች አሉ አይደል ነው። እስከ መቼ ትተኛለህ? እስከ መቼ ታንቀላፋለህ? ድህነት እንደ ወንበዴ ችጋር ሰይፍ እንደታጠቀ ይመጣብሃል። አስቢ፣ ወንበዴ ሲመጣብሽ አምጪ ነው የሚልሽ የራሱን ንብረት እና ስንፍና መጥፎ ነገሩ ምን እንደሆነ ታውቂያለሽ? የሚሰርቅሽ ያለሽን ብቻ አይደለም ወደፊትሽን ነው የሚሰርቀው። ዛሬ ብትተጊ የምታገኙን ነገር ነው የምታጭበት። እና አንድ ጊዜ 2 ሴቶች መጡ እና አንደኛዋ ታሪኩ በጣም ፌመስ ነው ይታወቃል። አንደኛዋ ልጇ ላይ ተኝታ ልጇ ሞቶ ነው የመጣችው። ሌላኛዋ ደግሞ ልጇ ጠፍቶ ተሰርቆ የሞተ ልጅ ስለያዘች ነው የመጣችውና በዚህ ውስጥ ያው ብዙ የሚያስተምረው ነገር አለ ራሱን የቻለ። እኔ ግን የሚገርመኝ እነዚህ ሁለቱም ሴቶች በጣም የሚገርምሽ አንደኛዋ ልጇን ተኝታበት ገደለችው፣ እስኪሞት ድረስ ተኛችበት። ሁለተኛዋ ደግሞ ተኝታ ልጇ ተሰርቆ የሞተ ልጅ ታቅፋለች። ይሄ በጣም ጥልቅ የሆነ እውነት አለ። ብዙዎቻችን ስንቶቻችን የኛ የሆነ ነገር ላይ እግዚአብሔር የሰጠን መክሊት ላይ ማድረግ የምንችለው ላይ ቢዝነሳችን፣ ራእያችን ላይ ተኝተን የገደልን። ሌሎቻችን ስንቶቻችንን የኛ ነገር የሆነ ተሰርቆ ከእጃችን ተወስዶ በሙት ነገር የተቀየረ። እንቅልፍ በጣም ክፉ ነገር፣ ማልዶ መነሳት የሚያክል ትልቅ ትጋት የለም። የሚጀምረው በጠዋት ከመነሳት ነው እያስባለሁ። ዋው ዋው፣ ደስ የሚል ምክር። መተኛ ጠዋት የምትተኛ ተነሳ። ይሄ ጥሩ አስተማሪ ነው። እድሜ ለሶሻል ሚዲያ ላይ መጀመሪያ ነጠላ ሙዚቃ የለቀኩኝ ቫይራል ወጣ። እንግዲህ ከባለቤቶቹ ጋር ባለመስማማትና ስብሰባ ረግጣ በመውጣት ምክንያት ከኢቢኤስ ቴሌቪዥን የተለያየችው መቅደስ አሁን ላይ በቀድሞ ብቃቷ ላይ እንደማትገኝ በርካቶች ይስማማሉ። ከየት ነው የመጣሽው? ከጠላ ቤት። ያስታውቃል። አይ ስለጠየቀን ማለት ቢዝነስ ለታለኝ ጠላ። የት ሀገር? ከተማ ሀገርሽ? እዚሁ ማለት እንደው ድንገት ነው የመጣሽው? ውድድሩን አስበሽበት ነው? አይ አስቤ ነው። ኑሮ አልሆናል እኮ አሁን ከጠላ ቤት ነው የመጣው። ስትይ ለጉልበት እንዲሆንሽ ነው የጠጣሽው? ኑሮ መረረኝና እዚህ ሳንቲምም ካለ ታለንትም ካለሽ ሲሉኝ አለኝ ብዬ ነው የመጣሁት። አላችሁ አይደል ሳንቲም ነገር አለ በኋላ ማለት ነው። ለሳንቲሙ ነው የመጣሽው? እኔ ለኑሮ ከበደ። ኦኬ። እኔ
ማበዴ ነው ማበዴ ነው አብያን እንዴት ነህ ከጎድጓዳ ስፍራ ጠይቅ ሳመሰል ሰኞ ጠዋት ማክሰኞ ማታ ያወጋነው ጥሩ ጨዋታ እየመጣ ባይኔውን ይላል ያንተ ናፍቆት እንዴት ይቻላል ሮብ ዕለት ለሐሙስ አጥቢያ ወንዝ ወርጄ ይዤ ማጠቢያ ከፋፍ ሆኖ አየሁት በጌን እየለካ የኔዋ ብርቄ እናኒ አስማት አረቄ እናኒ ጉድ አረገችው እናኒ የኔውን በጌ አረቄ Look at this. We look like we're a couple. You are joking. Yes, couple of friends. Emotional, damn it. See the woman. If you not see the woman, you die fast. US. Emotional. ቁጥጥሩ እንደዚህ ያያችሁ If you not see the woman, you die fast. US. Emotional, damn it. እኛም ሀገር በእርግጥ በእጅ ነው በድሮ ጊዜ በእጅ ነው በደንብ ገንፎ የሚበላው እና ጣዕም ራሱ አለ በሆነ በእጅ ገንፎ ደስ ይላል እኛም ባህል አለ ከኛው Look at this. We look like we're a couple. You are joking. Yes, couple of friends. እነሱና የኛ እነሱ ገንፎ በወጥ በስጋ ወጥ በአሳ በአትክልት እንደዚህ ከእጃቸው እኛ እንደ እንጀራ እንደምንበላው እነሱ ገንፎን እንደ እንጀራ ነው የሚጠቀሙት ማንኛውም ወጥ አድርገው በቃ የነሱ እንጀራ ገንፎ ነው ባህላቸው ነው ስለዚህ ደስ ይላል በቃ ሶስት ሰርቶ ሶስት በገንፎኛ በቂቤ በምን እንደምንመገበው ገንፋችን እነሱ ደግሞ በተለያየ ወጥ ገንፋቸውን ይመገባሉ ብዙ አትሳቁ ተብለናል ብዙ ስንስቅ መንግስት የደላን ይመስላል ስለተባለ አስመሰለባችሁ እኮ ሮሮ ነው ችግር ነው ጆሮ ጧ የሚያደርግ ነገር ሚዲያውን የሞላው እውነት የደላን እንዳይመስሉ ነው ማትስቁት ማትጮት አረ እንደበለገ ይቁጠረው ነው በቃ አስቃለሁ ምን ነው ጥርስ የሚፋቁ እንዲህ ማሳቀኝ በእውነት እንዳትስቁ እንዳትደሰቱ የተባለ ሮሮ ብቻ በሚዲያው ሮሮ ነው ሁሉ ጊዜ አዲስ ታሪክ አዲስ ነገር አዲስ ሮሮ ኧረ ልናብድ ነው ውዶቼ ወገኖቼ ኧረ እንሳቅ አንዳንዴ ስንት ዓመት እንኖራለን እንደሰት በመሃል እየሳቀን ሮሮ የማትከበሩበት ቦታ እንዳትገኙ የምትናቁበት አካባቢ እንዳትሉ የምትደመጡበት የምትሰሙበት ካልሆነ በቀር አታውሩ በቃ ዝም በሉ ተገኝታችሁ የማትኮሩበት ታይታችሁ የምታፍሩበት ቆማችሁ የምትሸማቀቁበት ዝር አትበሉ አንዳንዴም የእናንተ ጊዜ እስኪመጣ ቀረት ማለት ልመዱ የማይደርስ መስሏችሁ አትቸኩሉ ብዙዎቻችን መድረሳችን ላይ ቀር ስንንቀለቀል የምንሰበረው ተረጋጉ ማንም ክብራችሁን ረግጦ ማንም በሞራላችሁ ተረማምዶ ማንም ሰብሯችሁ እንዲሄድ አትፍቀዱ ክብራችሁን ጠብቁ
ይህንን ስል ትላንትናችሁን እያሰባችሁ ደግሞ እንዳትብሰለሰሉ። ትላንትናችሁ የምትደበዝዘው ወደ ነገ በሮጣችሁ ልክ ነው። እነዛ የኮሩ የሰደቧችሁ የናቋችሁ ሰዎች ክንዳቸውን የምትሰብሩት እናንተ ፈርጠም ስትሉ ነው። እና ምን እናደርጋለን? ቦታችንን እንመርጣለን፣ ትላንትን እንለቃለን፣ ስለ ነገ እናስባለን፣ ረጋ ሰከን ቆፍጠን እንላለን። ጥሩ ምክር ሆነ። ትላንትናን እያሰብን ስለ ትላንት ሳይሆን ስለ ወደፊት ስለ ነገ እያሰብን መሮጥ። ውሻ እኮ በጣም ታማኝ ነው ውዶቼ። ወይ ጉድ! አንዳንድ ጊዜ ከባሌ ጋር ልጅ እንደዚህ ውሻ ማሳደግ ይሻላል አይደል እንዴ? በቃ ከባለቤቱ ሾፕ አድርጎ ሄደ ደስ አይልም? ቤቷ ሄድና እዛው ጀረቱታ እዛው እሷ ቤት የኔ ጉድስ ደስ እዛው ቤቷ ሄድና እዛው ጀረት እየመታ እዛው አልቅስ ተንከራተሽ የሀገር ያለ መንግስት ያለ በወታደር ትሄዳል። ነገርኩን ያውጣል ልተኛበት አንዴ ያንቺን አሉ አንዴ የማንጥስ የደረት እየመታ ያላሳል እዚህ የካሜራውን እዛ እቃውን አስተካክለ አስቀምጥ። እሺ እቃውን አስተካክለ በቦታ እንዳይረሱ። ነገ 9 ሰዓት ነው የምንነሳው። ከዛ 10 ሰዓት እዛ እንደርሳለን። በኋላ ደግሞ ልብስ ለብሰው ጠብቁኝ። መነጽር የለበስኩትን ለብቻ ነው። አይ ቆንጆ ልብስ ነው መልበስ ያለው። ያን ነው ቆንጆ ነው። በቃ ምንም አላደፈም፣ ምናምን አልነካውም። አላባሹን አውጥተህ ትሰጠኛለህ። እሺ አላባሹን እሺ። አዲስ ነው፣ ምንም አልነካውም። እሺ እሺ በቃ እሺ። የኑ ለብሼ የኑ እንደለበስኩ ነው የምሄደው። አዲስ ነው። ሻሽ አርጉ፣ ጫማ አርጉ፣ ካልሲ አድርጉ። ያንን ቢጫውን ጫማ አንጣ። ያ መስሎ ነው የሚከደው። ልመና የምንሄደው ልመና ነው። ቢጫውን ጫማ ታስቀመጥበት። ቢጫውን ልመና አጊጡ አይደለም የሚሄደው። ልመና ጨርቃ ጨርቅ ለብሶ ዳ ነኝ ብሎ አይደል የሚሄደው። ቢጫውን ጫማ ዘጠቅ ያስቀምጫለሁ አላልክም? ተነካሲው የዳ ጫማ ተነካሲው አንተ አለ እታላ ውስጥ ወጥቶ እሺ እሱን ነው አድርጌ የምሄደው። የዳ ጫማ ልመና የሚሄድ ሰው አጊጡ አይደለም። ጨርቃ ጨርቅ ለብሶ ዳ የሚሄደው ልመና አይደለም። ይሄን አድርጎ ነው የሚሄደው። ቁጭ አድርገው እሱን ነው አድርጌ የምሄደው። በቃ ነጭ ጫማ አይሻሎትም? ሰው እየባጋለ ሴትዮ ቆይተው ለብሰው ነው የሚመጡት። ሀብታም ናቸው ተብሎ ጡረታው ተከለከለው። በዚህ ነው። ይሄ አይሻሎትም? ይሄኛው ሰው የዛዘዝ እሱ አስቀምጥ። የድሮ ወጥቶ ይሸጠዋል። ይቻለ ያው ዕቃ አስቀምጫለሁ። ኧረ ክታትልኝ። እሺ ቆልፌዋለሁ። በዚህ ቆለፍኩት ውስጡ ወደዛ ውስጡ ጥግ ወዲያ ክተት። እሺ ወዲያ ጥጉ ቁምሳጥኑ ገብቶ ወዲያ ጥጉ ነበር ያስቀመጥኩት። እሺ አጎንብስና ሄደ ክተት። ይሄኛውስ? እሱን አድርጌ ነው የምሄደው። ይሄን ቢጫውን ነው አድርጌ የምሄደው። የዳ ጫማ ቢጫው ዘወትር ይደረጋል። ይሄ
መነጽር እንዳይረሱ፣ መቀነት እንዳይረሱ፣ ሻሽ እንዳይረሱ፣ ካልሲ እንዳይረሱ። ያው መነጽር አለ እዚህ ማነው ኮፍያ አለ እዚህ። እንዳይረሱ። እንዴት ነው ትንሽ ጥቁሩን ይለብሳሉ ቆሸሽ እንዲል ይሄኛው ጋቢ የዚህ መልኩ የዚህ ቀሚሱ መልኩ የለም። ሻሽ ይሻላል ቆሸሽ እንዲል አውቀን ምን ይሄ ይሻሉትም ማማዝብ ቀፋፊ አይሽቱም ያን እንደበስኩ ነው የምሄደው። ይሄ በቃ ይሁን ጡረታው ስንት ብር ነው? 1000 ብር። ጫማውን ቢጫው ነው አርጌ የምሄደው። ምን የሆነ ጡረታ ያላችሁ መሰላችሁ እንዴ? እኛ ቢሮ ነው የሚሄዱት እኮ ጫማው የቢጫው ዘወትር አዳምጥ። ቢጫው ጫማ ዘወትር የሚደረግ ነው። ዘወትር ወደ እናንተ ቤት ስትሄድ እንደው ዘወትር የሚደረግ ነው። የቢጫው ያነጩ የቁርባን ነው። እማማ ዝናሽዬ ምን ነው ወይዬ በሉኝ። እማማ ዝናሽዬ ወይዬ ጡረታ ግን የሚከፈሉት ምን ሰርተው ነው? ድሮ እማማ ዝናሽ እርሶ ጎበዝ ኖት። ግን እኔ ነግሬያለሁ። አንደኛ ዋናው መንግስት አውቄ በመምረጤ ተሰጠኝ። የጡረታ ደግሞ ቦርቦር አንዳንድ ሺህ ብር ተሰጠኝ። ዋናው መንግስት አውቄ መርጬ እጅ በመስጠቴ ያኔ ድሮ ነው። ህዝቡ ቅንጅ ስንመረጥ ቅንጅት ህዝብ ነው፣ መንግስት አይደለም። ግን አንዳንድ ሰው እያወራ ነው እማማ ዝናሽ ቅንጅትን የመረጡት ይላል። እዛ መረጥኩበት ቦታ መንግስት እጅ አለ። እዛ እጄ ሰርቼ የፈረምኩበት መንግስት እጅ ነው ያለው። እኔ ባጃ አይደለም አለ። አንቺ ላሉ ከመሄዷ በፊት እማማ ዝናሽ ጠቋይ በጠቋይ እንመራው ጎጎ እማማ እሷ እኮ ጡረታ ተከልክላለች ያውቃሉ። ግን እማማ ዝናሽ ጠቋይ ደህና ደሩ እማማ ዝናሽ ወዳጅ ደህና ደሩ። በጣም ደስ ሲሉ እማማ ዝናሽ እኮ በስተርጅና እግዚአብሔር አምላክ ያሰባቸው እንግዲህ ከልጅነታቸው ጀምሮ የጸለዩት ጸሎት ነው እዚህ የማታ እንጀራ የሰጣቸውና የማታ እንጀራ ስጠኝ ብለው መጸለይ ጥሩ ነው። አግኝቶ ከማጣት አጥቶ ማግኘት የተሻለ ነው። የጡረታው ባለስልጣን እየመጡ ነው። አደራ ሰጥቶኛል በሉ። አደራ አንተ አሳዩኝ ያሉት ከድሮ ብር ላይ ያሳዩአችሁ ከዛ ከተቋጠረው አደራ አደራ አይዞት አደራ። እሺ እማማ ዝናሽ አደራ። እሺ እስቲ ተቀየር ብዬ ልምጣና ጡረታው ተሰጥተውታል። እዚሁ ሆነ ነው የሚመጡት። አሁን እኔ የእነሱ መኪና ልጠብቅ እዛ ቆማለሁ ውጪ። ሂደህ ጠብቅ እኮ እነሱ ይመጣሉ ይገባሉ። በቃ ይናገሩብኝ ነው። ሂደህ ካሉ እኔ አለመኖሬን ከፈለጉማ በቃ አለቀ። አደራውትን እሺ። ስንት ናቸው የሚመጡ እንዴ? ወይዘሮ ዝናሽዬ ወይዬ እንደው የእውነት እንደው አደራ የእውነትዎትን ንገሩኝ። አልሰጦትም አይደል? አይዞት አልነግረውም አይዞት ተቀብያለሁ። አልነግረውም አይዞት ንገሩኝ። ንገሩኝ አይዞት አንጥቶ ሰጠኝ። አይዞት አትፍሩ። እኔ ለማንም አልናገርም፣ ምንም አላረገውም። ቢሰጦትም አይሰጦትም ችግር የሀቅ ንገሩኝ። አሁን ለምን እኔን አልወሰድከኝም እዛ ብለው መኪናው ተበላሸ አለ። እሺ እና እኔ ተቀብዬ ሰጡኝና አመጣሁልዎት ይሆን አለ። ስለዚህ ሰጥቶታል። እስቲ ያሳዩኛ። ሰሞኑን በላሁበት
10,000 ብር ሊያስበልኝ ነው። ሰሞኛል ከምግብ ቤት ያለ ደሃ ቤት የሌለ ምግብ ምንድን ነው? በርገር፣ ፒዛ፣ ቺፕ፣ ክትፎ፣ ስጋ ቁርጥ፣ አይቤ፣ ቆጮ። ደሃው እኮ እንዴት ነው ደርቆ ቀረ እኮ። ምን አስቀረሽልን ለኛ እናትዬ? እሺ ደሃ ቤት ብቻ ያለ ሀብታም ቤት የሌለ ምግብ ምንድን ነው? ሽሮ፣ ምስር፣ ሩዝ፣ መኮረኒ፣ ፓስታ እና ተርክ። ቀጥሎ ጿርለች ተመችቶኛል። እኔ ቤቴ ስለሰራሁት እኮ ነው የከበደ። የሆነ ቀን እማዬ ከቤት ብርድ ልብስ ይዛ ወጣለች እንዴ? ወዴት ነው የወሰደችው? ልትሸጠው። አዎ የኔ ነው እኮ ብርድ ልብሱ ግን ልትሸጠው። ለምን? የቤት ኪራይ ቸግሯት። በምን አወቅሽ አንቺ የቤት ኪራይ ቸግሯት እንደሆነ? በራሴ እንዴት? እያየኋት። እና ተሳካላት? አልተሻጠም። የሚገዛት አጣች? ቁጭ አለ። ልጆች የሚቀረጹ የቤተሰብ ችግር ስንት ህጻናት ላይ ተቀምጦ You are buying a house, zip it. You are purchasing a car, zip it. You are going on a vacation, zip it. You are going to get your degree, zip it. You got promoted, zip it. You have a good man, zip it. You have a good woman, zip it. 99% of the time, the reason that our dreams don't come true when they are supposed to is because we open our mouth too soon to the wrong people at the wrong time. እኔ ማመጣታል ብዙ ጊዜ ያወራነው ነገር ፈጥነን ይላረቅ ነው እንዲሆን ነው እንዲነው ነገር አይሆንም። ንፋሱን ይዞት የሚሄድ ሳንናገር ሳናወራ አድርገን መገኘት ይዘን መገኘት እንዲህ ላረግ ነው እንዲህ ነው በአፍ ብዙ ነገር ይሄዳልና በባህላችን ይሄ ነገር ትክክል ያለችውና ዚፕት ንጹህ ማድረግ ማለት ነው። ለማንም ክፉ ነገር አለማሰብ። በቃ ቅን ሰው፣ በቃ ቀጥተኛ ጥያቄ ስትጠይቅ ቀጥተኛ መልስ መልስ። ትልቅ ነው ትንሽ ነው፣ ሙስሊም ነው ክርስቲያን ነው ፕሮቴስታንት ካቶሊክ ጆባ ሃይማኖት ዘር ቋንቋ ኦሮሞ ማንም ሳትል ለማንም ቅን ሁኑ። በቃ የትኛውም ሃይማኖት የትኛውም ብሔር ቻይናም ህንድም የትም ሰው ለሁሉም በጣም ቅን ልብ ንጹህ ልብ እመነኝ ያልኩ በህይወትም ይዘንበውን ነገር ታያላችሁ። እና እኔ ብዙ ጊዜ እዚህ መጥቶ እኔን እዚህ ያቆመኝ የኔ ብቃት ወይ ደግሞ የትዳር ኤክስፒሪየንስ ወይ ደግሞ ሪሰርች ወይ ደግሞ ትምህርት ይመስለዋል። ቅን ነኝ ተብሎ እንደዚህ በሚዲያ አይወራም። በምችለው አቅም ግን ብዬ አስባለሁ። እና በህይወታችሁ ዛሬ ለምነ ዛሬ መሰማት ከፈለክ በቃ ልብህን መጀመሪያ ንጹህ አድርግ። በቃ የበደልካቸውን የበደሉን ምናምን በቃ ይቅር ቢያ ነው። አንቺ አይደለሽም ጥፋተኛ እኔ ነኝ፣ አንተ አይደለም ችግር ያለበት እኔ ነኝ። ሶሪ እኔ ስልክ ላይ እንደዚህ መርጬ ያስቀየምኩት ሰው ማን ይሆን ብዬ በቃ ይቅርታ ለመጠየቅም ልክ ስደውል ተሰድቤ ተነቄ ምንም ተብዬ ያውቃል። በቃ እሺ ሶሪ በቃ አጥፍቻለሁ፣ በማወቅም ባለማወቅ ከኔ በተሻለ እግዚአብሔር ይካስሽ፣ ከኔ በተሻለ እግዚአብሔር ይካስ ብዬ ዘግቼ ያውቃል። አልጠቀመም የሆነ ነገር በቃ የዛኑ ቀን እርግፍ ብሎ ከኔ የወደቀ ይመስል በጣም ነው ቅልል ያለኝ በጣም። ስለዚህ የመጀመሪያም የመጨረሻው በጣም ንጹህ ልብ ይኖራችሁ። ከዛ ውጪ ስትጸልዩ መልሶቻችሁን ወዲያው ማግኘት ከፈለጋችሁ አንተ ለምነ አንተ በጠበቅከው መንገድ መልስ ካገኘ እሱማ አንተ ነው ጎትተህ የምትወስደው ማለት ነው። እኔ ለምሳሌ ይሄንን ኮምፒውተር እግዚአብሔር የሆነ ነገር ብዬ ለመንኩት መዝጋት እንደዚህ ነው። እሱም ይሄንኑ እንዲያደርግ ከፈለኩማ ያይማ የኔ እይታ ነው፣ ያ የኔ ኤክስፔክቴሽን ነው። እግዚአብሔር ደግሞ የሰው ልጅ በአይምሮ ከሚጠብቅበት መንገድ ውጪ ነው የሚሰራው። ለምሳሌ ሚስት ለምን ጌታ ወይ እባክህ ስራዬን ባርከው ብለህ ካልክ ስራህን የሚባርከው እንዴት ነው? አንተ በጠበቅከው ገንዘብ እንደዚህ አዝንቦልህ ነው አይደለም። ኢንዳይሬክት ነው።
በገንዘብ ባርከኝ ብለህ ስትለምነው ቤት ሊሰጥ ይችላል፣ ውርስ ሊሰጥ ይችላል፣ ሰው ሊሰጥ ይችላል። ያም እኮ በረከት ነው። በነገር ሁላችንም እግዚአብሔር አምላክ ጸሎታችንን ይስማ። በእውነት በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትዩ። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ይቅርታ ያለው እድሜው ረጅም ነው። ህይወትን ያጣጥማል። መተው ይቻላል። ጀግናው እሱ ነው የሚሆነው። እሷን መልመድ ማስተናገድ የምትችለው ልብ ደግሞ በጣም ከራስ ጋር እርቅ ትፈልጋለች። ከእግዚአብሔር ጋር መገናኘት ትፈልጋለች። እሷን ማግኘት በጣም ከባድ ፈተና አለው። ብዙ ነገር ጭንቅላት ውስጥ እየገባ ያስቆመሃል። የሆንኳቸው ነገሮች፣ የተደረጉት ነገሮች ያስቆሙሃል። እነሱን ማለፍ ነው እኮ መጾም ማለት፣ መንበርከክ ማለት፣ ራስህን መስጠት ማለት፣ እነዚህን ማለፍ ማለት፣ እነዚህን ጨለማዎች ማለፍ ማለት ነው። ከዛ በላይ ጀግና የለም። ምክንያቱም እሱን ነው ያሳየኝ። ደስ ይላል በጣም ሩፍናን ጥሩ መልእክትን ያስተላለፈው። ብዙ ነገር ተምረናል። እንዳያችሁት እንግዲህ እዚህ ጋር ገንፎይ በደንብ ጣፍጦኝ የተመገብኩት ቆንጆ ገንፎ እናንተም ሰርታችሁ እንግዲህ ቅዳሜ ቁርሳችሁን ይሄን እንድትበሉ እጋብዛችኋለሁ። እንዲሁም በዛሬው ቀን ወደ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና እጠይቃለሁ። ሐሳብ አስተያየታችሁ ደግሞ በኮሜንት ስር ጻፉልን። የት ሀገር ነው የምትከታተሉን? በኮሜንት ስር ጻፉልን። እንዲሁም ደግሞ ይሄን ቪዲዮ ላይክ ማድረግን እባክዎት አይርሱ እያልኩኝ በሌላ ስራ በሌላ ቪዲዮ ደግሞ እስከምንገናኝ መልካም የተባረከ የጾም ጊዜ ይሆንልን። እንግዲህ ለዛሬ በዚህ ሰናበታችኋለሁ።